ይሄ ክሪድ አቬንተስ ነው። መዓዛው ደግሞ ይህንን ይመስላል። ክሪድ አቬንተስን መጀመሪያ ስፕሬይ እንዳደረጋችሁት የምታገኙት ፍሩቲ ፍሬሽነስ ያለው ለስለስ ያለ ስዊትነስ ያለው ነገር ነው። ቶፕ ኖት ላይ እንደ በርጋሞት፣ እንደ አፕል፣ እንደ ሌመን፣ እንደ ብላክ ኪውራንት አይነት ቤሪ ቃና እና ፒንክ ፔፐር ቃናዎች ታገኛላችሁ። እነዚህ አንድ ላይ በጣም ደስ የሚል ብራይት የሆነ በቃ በለጭለጭ ያለ አይነት ኦፕኒንግ ይሰጡታል። ከ30 ደቂቃ በኋላ ወደ አንድ ሰዓት አካባቢ የምታገኙት መዓዛ ደግሞ ከመጀመሪያው በደንብ ተቀይሮ ነው። የአፕሉ ቃና የፍሬሽነቱ ቃና ወደ ፓይናፕል ቃና ይቀየራል። ፓይናፕል ብቻውን ደግሞ ሳይሆን ከፐቾሊ ጋርና ከጃዝሚን ጋር። ፐቾሊ ቆንጆ የሆነ ማስኪሊን ስሜት ወይም የሆነ የወንድ መዓዛ የሚያረጋጋው አይነት ቃና ይሰጠዋል። ጃዝሚንም ዋይት ፍሎራል ነው፣ ቆንጆ ለስላሳ ጥፍጥና ይሰጠዋል። ፓይናፕሉ ግን ዋናውን ሚና ይጫወታል። ያኛው ፍሩቲ ስዊትነሱን ደስ የሚል በቃ ሪፍሬሽ የሚያደርግ አይነት መዓዛውን እንዲለቅ ያደርገዋል። ከሰዓታት በኋላ የክሪድ አቬንተስ መዓዛ ወደ እነዚህ ነገሮች ይቀየራል። በዋናነት ወደ ውዲ ቃናዎች ጎላ ያለ ቃና ታገኛላችሁ፣ ጎላ ያለ መዓዛ ታገኛላችሁ። እሱም ብቻ ሳይሆን አብሮት የመስክና የኦክሞስ ቃና ስላለው የሆነ ቀዝቀዝ ያለ አይነት ክሊን መዓዛ ያለው ነገር ታገኙበታላችሁ። ግን በዋናነት የውዲ ቃናውን ኤክስፔክት ማድረግ ትችላላችሁ። ጀነራሊ ከላይ እስከታች ድረስ ፍሩቲ ፍሬሽነስ ያለው ውዲ ድራይ ዳውን ያለው አይነት ሽቶ ነው። ይሄ ሽቶ ሁል ጊዜ ተመራጭ የሚሆነው የወንድ መዓዛን በደንብ ስለሚይዝ ነው። ከፍሬሽነቱ፣ ከስዊትነቱ፣ ከውዲ መዓዛው፣ ከክሊንነቱ በጣም ለወንዶች የሚወደድና ሁል ጊዜ ሌጀንድ የሚባል አይነት መዓዛ ያለው ሽቶ ሆኗል። ክሪድ አቬንተስን ለስራ ቦታ በጣም ቤስት የሆነ ምርጫ ነው። ለሱም ብቻ አይደለም፣ ኮራ ጀነን ያልክ ሁል ጊዜ ክሊን መዓዛ ያለህ ወንድ ከሆንክ ክሪድ አቬንተስን አድርገው። ሽታው ራሱ ያለበትን ስታተስ ይናገርልሃል። ክሪድ አቬንተስን ኦሪጂናሉን ስትጠቀም ምን አይነት የህይወት ደረጃ ላይ እንዳለ ኦቪየስ ነው። ከስራ ባሻገር ለቀን በቀን እንቅስቃሴዎች ለቫኬሽን መሆን የሚችል ነው። እንደ ሲግኔቸር ሴንትም የትም ቦታ በምንም አይነት ሰዓት ማድረግ የምትችለው አይነት ቨርሳታል ወይም ሁለገብ ሽቶ ነው። ክሪድ አቬንተስ ኤክስፔንሲቭ ከሚባሉ የወንድ ሽቶዎች ውስጥ አንዱ ነው። በ100 ሚሊ እስከ 70 ሺህ ብር ልታወጡበት ትችላላችሁ። ይሄ ሽታ ግን የቆንጆ ሽታ እንዲኖራችሁ ለማድረግ ሳይሆን ስታተሳችሁን ኤክስፕረስ ለማድረግ የምትይዙት አይነት ሽቶ ነው።